ደህና ነኝ። አይዞሽ፣ አብሽር፣ አይዞሽ። አመሰግናለሁ። አይዞሽ። ጋዜጠኛ ሀያት ከማልን ያገኘች አንዲት ወጣት በተፈናቃዮች ካምፑስ ደብረ ብርሃን ሆና ጉዞ አግማስ ጋር ባደረግነው ጉዞ የገጠመን ነበር። ኢንተርቪው እንድታደርጋት ቃለ መጠይቅ እንድትጠይቅ ለሀያት ብነግራትም አልችልም ፏዳ ቁም ብላኝ ነበር። ቪዲዮውን እስኪ እንመልከተው። ደህና ነኝ። አይዞሽ፣ አብሽር፣ አይዞሽ። አመሰግናለሁ። አይዞሽ። ኢንሻአላህ ወላሂ ትሆናላችሁ። ለሽ የት ነው የምታውቂኝ? ሶሻል ሚዲያ ቲክቶክ ላይ ነው የማውቅሽ። በጣም ነው የምወድሽ፣ የምር በጣም ነው የማደንቅሽ። ሁሌ ነው የማይሽ ማለት ነው። ሳሪቲንም ቅድም አግኝቻት አብሬ ፎቶ ተነስቻለሁ ማለት ነው። በጣም ነው የምወዳችሁ። ቃላት የለኝም። አብሽር የኔ ቆንጆ፣ ወላሂ ሁሉም ነገር ይስተካከላል። እሺ እናንተ ጠንካራ ስለሆናችሁ ሁሉን ነገር ስለቻላችሁ አይደል? አላህ ደግሞ ነገ የተሻለ ነገር የለው አለው አይደል? ግን ከበደን። አብሽር ወላሂ ሁሉም ነገር ይስተካከላል። እኔ ራሴ ሰው መርዳት እየቻልኩኝ ያስበሻል። እዚህ መማር እየቻልሽ እዚህ ያለ መማር በጣም ከባድ ነው። እኔ እንጃ ነገር ደቅ እኔ ሁሉም ሰው 12ኛ ክፍል ነበርኩኝ። ነጥብ ቀረብኝ፣ ስቀመስኩኝ። እዚህ አኖኖር እንዴት ነው ማለት ሴት ልጅ ሆኖ እዚህ በጣም ከባድ ነው። ግን እስቲ ግለሽ። እኔ እንጃ እንደዚህ የሚነገር ነገር አይደለም ማለት በጣም ከባድ ነው ማለት ብትረዱን። አሁን እኔ ብቻ ምን እንደምልሽ ዝልሽ ብዙ ነገር አለ። አሁን እኛ ሴት ነን፣ በጣም ብዙ ነገር ይጎዳናል። በቃ እናንተን እያየን ቅምናለን፣ እንደዚህ ቢያደርገናል እንላለን ማለት ሁሉም ደልቶት እየኖረ አይደለም። ግን ሞርከኛ እናንተ ትሻላላችሁ በማለት ነው። ግን ምንም ማድረግ አንችልም። ትራንስፖርት እንኳን የለም። የእኛን ህይወት አጥብቀው የሚመኙ ተፈናቃዮች ናቸው በደብረ ብርሃን የሚገኙት። አግማስ ኢትዮጵያን በማገዝ ሁላችንም ለነሱ ከጎናቸው እንቆም። ሀያት ኢንተርቪው ማድረግ አቅቷት ጥላት ስትሄድ ይታያል።